ወመንፈስ ቅዱስ አሐዱ አምላክ የተከበራችሁ የኦርቶዶክስ ቤተሰቦች ማርያም ተብለው የሚጠሩ በመጽሐፍ ቅዱስ 8 ናቸው። ከ8ቱ ዛሬ 4ቱን እነግራችኋለሁ። አንደኛዋ እመቤታችን ቅድስት ድንግል ማርያም የአምላክ እናት ስትሆን፣ ሁለተኛዋ ማርያም እህተ ሙሴ የሙሴ እህት ትባላለች። ዘጸአት 2 ቁጥር 4 እስከ 8 ያለው ብታነቡ እዛው ታገኛታላችሁ። ሶስተኛዋ የእዝራ የልጁ የዮቴር ልጅ ማርያም አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ ብታነቡት ታገኟታላችሁ። አራተኛዋ ማርያም እህተ አልዓዛር ማርያም እንተ እፍረት ትባላለች። ማርያም እንተ እፍረት የተባለችው ጌታችን መድኃኒታችን ኢየሱስ ክርስቶስ የከበረ ሽቱ እግሩን የቀባችው ማርያም ናት። ዮሐንስ 12 የዮሐንስ ወንጌል ምዕራፍ 12 ቁጥር 1 እስከ 8 ያለው ብታነቡ ታገኛታላችሁ። ቀሪዎቹ 4ቱ ደግሞ በቀጣይ እነግራችኋለሁ። እንግዲህ ስላዳመጣችሁኝ እግዚአብሔር ለሁላችን ሰላምና ፍቅር፣ አንድነት ጠብቆ እንዲያቆየን እመኛለሁ። ወስብሐት ለእግዚአብሔር።